ማኔጅ አካውንት ኦን ዚስ ዲቫይስ የሚለውን እንጫናለን። አሁን ሪሙቭ አካውንት እንላለን። አሁንም በቀይ ከታች ያለውን ሪሙቭ አካውንት እንላለን። በመቀጠል ኦኬ እንላለን ማለት ነው። ሰላም ጤና ይስጥልኝ። የኢሜል አካውንታችሁን ሪሙቭ ማድረግ የምትፈልጉ ለምሳሌ የኢሜል አካውንታችሁ ወይ ስሙ አልመቻችሁ ብሎ ሊሆን ይችላል፣ ወይ ፓስዋርዱ ጠፍቶባችሁ፣ ወይም ደግሞ እንደገና ሌላ ሰው የኢሜላችሁን ፓስዋርድ ካወቀ ወይም ሌላ ሰው የከፈተው ከሆነ ብቻ በተለያየ ምክንያት ችግር ካለበት ኢሜላችሁን ወይም ደግሞ ስልካችሁን ለሌላ ሰው መስጠት ወይም መሸጥ ስትፈልጉ የኢሜላችሁን ሪሙቭ አድርጋችሁ መሸጥ ወይም መስጠት ትችላላችሁ ማለት ነው። ሌላ ስልክ ካላችሁ ከዛኛው ስልክ አፕዴት ማድረግ ትችላላችሁ፣ ያንኑ የኢሜል አካውንት ማለት ነው። ሪሙቭ ማድረግ ነው እንጂ መደለት አይደለም። ያ ማለት በሌላ ስልክ አፕዴት ማድረግ ትችላላችሁ፣ ኢሜሉና ፓስዋርዱን ካወቃችሁት፣ ፓስዋርዱን የምታውቁ ከሆነ ማለት ነው። ስለዚህ እንዴት ነው ሪሙቭ ማድረግ የምንችለው እናያለን። ወደ ጉግል እንሄዳለን። ጉግል አፕሊኬሽን በስተቀኝ በኩል አሁን የፕሮፋይል ምልክቷን እንጫናለን። ይችን አሁን ስዊች አካውንት የሚለውን እንጫናለን። ይሄን ማለት ነው። አሁን ሪሙቭ ማድረግ የፈለግነውን ኢሜል እንጫናለን ማለት ነው። አሁን ሪሙቭ አካውንት እንላለን። አሁንም በቀይ ከታች ያለውን ሪሙቭ አካውንት እንላለን። በመቀጠል ኦኬ እንላለን ማለት ነው። ይሄው የለም። ተመልሰን እንሂድና እንይ። የፕሮፋይል ምልክቷን እንጫናለን። በስተቀኝ ላውን ያለችውን ቅድም የገባንባትን። ይህ ማለት ግን ከስልኩ ላይ ተወገደ እንጂ ሌላ ስልክ ላይ መክፈት እንችላለን። ከዚህም ደግመን በምንፈልግ ሰዓት መክፈት እንችላለን። ሪሙቭ ነው እንጂ ያደረግነው ዲሌት አይደለም ያደረግነው። ስለዚህ ከሌላ ስልክ ላይ መክፈት ይቻላል። ይኸው የለም። አሁን አዲ አካውንት አለ ማለት ነው። ማስወግደነዋል ወይም ኖ አካውንት ኦን ዚስ ዲቫይስ ይላል። ከዚህ ጋር ስለዚህ ተወግዷል ማለት ነው። ግን ሌላ ጊዜ ስንፈልግ ፓስወርዱን ካወቅነው አፕዴት ማድረግ እንችላለን፣ ወይም ከሌላ ቦታ ከሌላ ስልክ መጠቀም እንችላለን ማለት ነው። አስተያየትና ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልሳለሁ። መልካም ጊዜ